ታሪክ የሚጀምረው በነጎድጓድና በከባድ ዝናብ የታጀበ ምሽት ላይ ነው። መንገደኞች በጎርፍ ተዘግተዋል፣ ስልኮች አይሰሩም፣ ግንኙነት ተቋርጧል። በዚህ አስፈሪ ምሽት 10 የማይተዋወቁ ሰዎች በአንድ ገለልተኛ ሆቴል ውስጥ ለመጠለል ይገደዳሉ። መጀመሪያ ላይ ሁሉም ነገር ተራ ይመስላል። ነገር ግን እነዚህ ሰዎች ዝም ብለው እዚህ ቦታ ላይ አልተገናኙም። በሆቴል ውስጥ ያሉት ሰዎች እነማን ናቸው? ኤድ የተባለ የቀድሞ ፖሊስ፣ ግን አሁን ደግሞ አንድ ዝነኛ ተዋናኝ ሾፌር ሆኖ የሚሰራ ሰው ነው። አንዲት ደግሞ ቆንጆ ግን በባህሪዋ ግትር የሆነች ተዋናኝ፣ አንድ ወንጀለኛ እያጓጓዘ ያለው ፖሊስ፣ አንድ የተጋቡ ጥንዶች እና የራሳቸው ሚስጥር ያላቸው ሌሎች ሰዎች ናቸው። ሆቴሉን የሚያስተዳድረው ደግሞ ላሪ የተባለ ግራ የተጋባ ሰው ነው። ታሪኩ ገና በጀመረው ወደ አስፈሪ ቅጣጫ ይዞራል። ተዋናይቷ በድንገት ትሰወራለች። ኤድ ፍለጋ ሲጀምር ግን ያገኘው ነገር እጅግ አስደንጋጭ ነው። የተዋናይቷ ጭንቅላት በልብስ ማጠቢያ ማሽን ውስጥ ተገኝቷል። በሬሳዋ አጠገብ ደግሞ ቁጥር 10 የሚል የክፍል ቁልፍ ተቀምጧል። ይህ ግድያ ተራ ግድያ ሳይሆን የሆነ አይነት ስርዓት ያለው መሆኑን ኤድ ወዲያውኑ ይረዳል። በዚህ መሃል ፖሊሱ እየጠበቀ የነበረው ወንጀለኛ አምልጦ ይጠፋል። ሁሉም ሰው ገዳዩ እሱ እንደሆነ ይገምታሉ። ፍርሃት ሆቴሉን ይሞላዋል። ነገር ግን ብዙም ሳይቆይ አምልጦ የነበረው ወንጀለኛም ተገድሎ ይገኛል። በሬሳው አጠገብ ቁጥር 9 የሚል ቁልፍ አለ። ግድያው ወደ ኋላ እየቆጠረ መሆኑን ግልጽ ሆነ። 10-9 ቀጣዩ ማን ነው? ወደ ሌላ ክፍል ስንሄድ አንድ ፍርድ ቤት እናያለን። ማልኮም ሪቨርስ የተባለ የብዙ ሰዎች ነፍስ ገዳይ የሞት ፍርድ ሊፈጸምበት ጥቂት ሰዓታት ብቻ ቀርቶታል። ጠበቃው አዲስ መረጃ እንዳለው ማልኮም በአእምሮ ህመም ምክንያት ለሚያደርገው ነገር ተጠያቂ ሊሆን እንደማይችል ለዳኛው ለማስረዳት እየሞከረ ነው። የዳኛው ውሳኔ በማልኮም አእምሮ ውስጥ ካለው ትግል ጋር በቀጥታ የተያያዘ ነው። ወደ ሆቴሉ እንመለስ። ግድያው ቀጥሏል። ቁጥር 876 እያለ ሰዎች በየተራ እየወደቁ ነው። ኤድ ምርመራው ሲያፋጥን አንድ የሚያስደነግጥ ነገር ደረሰበት። በሆቴሉ ውስጥ ያሉት 10ም ሰዎች የልደት ቀናቸው ግንቦት 10 ነው። ይህ ሊሆን የማይችል አጋጣሚ ነው። በተጨማሪው ሁሉም ስማቸው ከከተማ ወይም ከቦታ ስም ጋር የተያያዘ ነው። ለምሳሌ ኤድ ዳኮት፣ ፓሪስ፣ ኔቫ እያለ ይቀጥላል። ኤድ አንድን ትልቅ ቅኝት ላይ ደረሰ። እነዚህ ሰዎች በሙሉ በአንድ ቀን ነው የተወለዱት፣ ግን ደግሞ በሚገርም ሁኔታ ሁሉም ሰዎች በአንድ ጊዜ መጥፋት ጀመሩ። ሬሳቸው እንኳን አይገኝም። የሞቱት ሰዎች ሬሳ በታይበት ቅጽበት ይጠፋል። ሆቴሉ ውስጥ የቀሩት ሰዎች ማበድ ጀመሩ። እርስ በርሳቸው መጠራጠር ይጀምራሉ። በዚህ ሰዓት ነው እውነተኛው ምስጢር የሚገለጠው። በሆቴል ውስጥ የምናያቸው ሰዎች በሙሉ ሰዎች አይደሉም። እነሱ ማልኮም በሪቨርስ የተባለ ገዳይ በውስጡ የፈጠራቸው 10 የተለያዩ ማንነቶች ናቸው። ማልኮም የአእምሮ ሕክምና የተደረገለት ነው። ዶክተሩ ማልኮም ለመፈወስ እና ክፉውን ገዳይ ማንነት ለማጥፋት በአእምሮ ውስጥ ያሉትን ማንነቶች እንዲገዳደሉ ያደረገ ነው። ዶክተር የሚፈልገው ገዳዩ ማንነት ተለይቶ እንዲጠፋና አንድ ደግ ማንነት ብቻ እንዲቀር ነው። አሁን በሆቴሉ ውስጥ የቀሩት ጥቂት ሰዎች ናቸው። ኤድ እና ፓሪስ እውነተኛው ገዳይ ማን እንደሆነ ለማወቅ ይዋጋሉ። ኤድ በመጨረሻ ራሱን መስዋዕት አድርጎ ፖሊስን ሮድስን ይገድለዋል። ሮድስ ገዳዩ ማንነት እንደሆነ ስለታሰበ ማልኮም እንደተፈወሰ ተቆጠረ። ዳኛውም ማልኮም ወደ አእምሮ ሕክምና ተቋም እንዲሄድ እንጂ እንዳይገደል ወሰነ። ነገር ግን ፊልሙ መጨረሻ ላይ ማንም ያልገመተው ነው። ፓሪስ የተባለችው ማንነት በሰላም ወደ እርሻዋ ሄዳ ብርቱካን ስትተክል እናያለን። በድንገት ግን ከኋላዋ አንድ ትንሽ ልጅ ቆሞ ታያዋለች። ይህ ልጅ ታሚ ይባላል። ታሚ በሆቴሉ ውስጥ ከነበሩት ሰዎች አንዱ ነበር። ገና ከመጀመሪያው ጀምሮ ግድያዎቹ ሲፈጸም የነበረው ሰዎቹን ቁልፍ እያኖሩ የጨረሰው ይህ ህፃን ልጅ ነበር። ማንም ህፃን ልጅ ይገድላል ብሎ ስለማይጠረጥር ሁሉ ጊዜም ያመልጥ ነበር። ህፃኑ ልጅ ፓሪስን በቁፋሮ ይገላታል። አሁን በማልኮም አእምሮ ውስጥ የቀረው ብቸኛ ማንነት ይህ ጨካን ህፃን ነው። ማልኮም ወደ ህክምና ቦታው በቫን እየተወሰደ ያለ በድንገት አሽከርካሪው ማነቅ ይጀምራል። ፊልሙ የሚያበቃው ማልኮም ሙሉ በሙሉ ከክፉ ማንነቱ ተቆጣጥሮ ቫኑ ሲገለበጥ ማሳየት ነው። ቪዲዮ በመጨረሻ ይህ ፊልም አእምሮ ውስብስብነት እና የሰው ልጅ ማንነት ምን ያህል ትልቅ እንደሆነ ያሳየናል። ገዳዩ ማን እንደሆነ ገምታችሁ ነበር? ኮሜንት ላይ ንገሩኝ። የለማቲ ሪኬፕ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።